ይሄ ነጭ አረከው መተት ምስጢር መተት ስትል አበላሽ ተብዬ አበላሽ አካል አበላሽ አካሏን አንጻ ሙሉ ለሙሉ ተብዬ ልጅቷ ግን ጠቋር ነው ወይስ አይነ ጥላ? የለምጽ ጠቋር ነው ወይስ የለምጽ አይነ ጥላ? በአይነ ጥላ አበላሽ ተብሎ አበላሽ በቃ ሙሉ ነጭ አድርግ ተብዬ የተላከ በሙሉ ነጭ አድርግ ነው የተባለ። አዎ ዛርስ የለም አለው። የትኛው ነው ዛሩ ነው እንዴ ነጭ የምታረገው? የትኛው ነው? ተባብሬ ከአይነ ጥላው ጋር ተባብረን ነው ከተላመታቱ አይነ ጥላ የእናት ያባት የእናት አንዳንድ ጊዜ የቡዳዎቹ አይነት ይለያል። ለምጽ ያለባቸው ሲበሉ ያንን ይዞ ይገባል። ደግሞ የተባለውን ለማድረግ የውስጥ ተከታታይ መንፈስ አለ። የውስጥ የሚከታተል እድሉን፣ ሁኔታውን፣ ባህሪውን እየተከታተለ አካልና ገጽን መለወጥ። ስንት ዓመት ነው እንዲካረካት? ይሄ ልጇን የጀመርኩት ሰሞኑን የተላኩ ነኝ። ሰሞኑን የተላኩት አንድ ወር አልሞላውም። የእጇ አንድ ወር አልሞላው። የከንፈሯ ደግሞ ወደ ትንሽ ቆየት ተብሏል። ግን እሱም ያው ተልኬ ነው። ስንት ጊዜ ነው? አጠቃላይ 5 ዓመት ይሆናል። 5 ዓመት ምናምን ይሆናል። 5 ዓመት ከጀመርካት በፊት ይሄ አልነበረም? የለም ነበር። ባሏ ታጣላታለህ? ኧረ አላገባችም እንዴ ባል? የምን ባል? አንተ ደግሞ የምን ባል? እንዴት አለን አይደል? እንደኛ እኛስ ያለና አግብተን ምናምን የተቀመጥን አለን አይደል እንዴ? አግብተናታ መልቦጥሽ ወጥ ነው ተዘጋጅ። ውጣ። ስንት ናችሁ ጠቅላላ? 28 አጋንንት ነው ሰይጣን። የምቀኛ መተት ተጋቡል ተርበል አብላው በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ፋኑኤል ስም በናዝሬቱ በኢየሱስ ክርስቶስ ስም ሲወል ታስረናል። ቶሎ ሰባት ጆሮ አስወጣልኝ። ሰሞኑን አባ ችግር አለ ይታወቀኛል። ሲሆን ራሱ ያመኛል፣ ይደነዝዘኛል ምናምን። ከዛ ወዲያው ያወጣው ነጭ አልነበረም። የለም ነበር። ቅርብ ጊዜ ነው እንደዚህ ወራረኛ አባ። በርበርች። እሺ ነው አባ ታምሰ ኖሩልን።